ሰማያዊ ሰላም ሚዲያ በሰማያዊ ሰላም ወንጌል አገልግሎትና በሄቨንሊ ፒስ ቴዎሎጂካል ሴሚናሪ እየተዘጋጀ የሚቀርብ መንፈሳዊ ፕሮግራም ነው። ወይም አትዘግዩ፣ ነገ ሌላ ቀን ነው። በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብርም ሲመጣ በእርሱ ያፍርበታል። ሉቃስ 9:26። ወዳጆቼ ሆይ ጊዜው አሁን ነው። ወደ እግዚአብሔር ሕልውና የምትመጡበት ወደ ጌታ ነው። የመዳን ቀን ዛሬ ነው። ወደ ቤተ ክርስቲያን ሳይሆን መዳን የሚሰጥ ጌታ እንጂ ቤተ ክርስቲያን አይደለም። የእግዚአብሔር ድምፅ የሚሰማበት እውነተኛዋ የክርስቶስ ቤተ ክርስቲያን ሄዳችሁ አምልኩ። ከኃጢአታችሁ ተመለሱ። ኃጢአት መስራት አቁሙ። ካልሆነ ነፍሳችሁ በአደጋ ላይ ነች። ምክንያቱም መጽሐፍ ቅዱስ እንደሚያስተምረን ጌታ እንደ ሌባ በድንገት ይመጣል። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። አንደኛ ተሰሎንቄ 5:2። ብትዘጋጁም ባትዘጋጁም ጌታ በድንገት ይመጣል። ጉዟችን ቀጠለን። አጋንንት ነፍሳትን ያሰቃዩ ነበር። አንድ ነፍስ ዓይኑን ወጥቶ ተመለከትኩ። የወጣውን ዓይን አጋንንቱ እንዲፈልግ አዘዘው። ያየሁት ሰው ዓይኑ ፍለጋ በጩኸትና በስቃይ ሲራመድ ተመለከትኩ። አጋንንቱ በእጅጉ ደስ ሲሰኝ ያየሁት። ሌሎች ጌታን አውቀው ነገር ግን ለኃጢአታቸው ንስሐ ሳያገኙ የሞቱ ክርስቲያኖች ቅጣታቸው በእጅጉ የባሰ ነበር። በሕሊናቸው ከሁሉም በባሰ ክስ ይሰማቸዋል። ጸጸታቸውም እጅጉ የባሰ ነበር። ዕብራውያን 10:26። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና፣ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ ይላል። ክርስቲያን ያልነበሩ የመዳን መንገድ ሰምተው ጌታን ያልተቀበሉ በሲኦል የነበሩ አሕዛቦች ለሰሙት ወንጌል መልስ ባለመስጠታቸው በብዙ ነገር ይጸጸታሉ። ከሁሉም የከፋ ግን ጌታን አምነው የነበሩ ዳሩ ግን ወደ ኋላ የተመለሱ በእጅጉ የከፋ ስሜት ይሰማቸው ነበር። አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ሁለተኛ ጴጥሮስ 2:21። በሲኦል በነበርኩበት ጊዜ ማውራት እስከማልችል ነፍሴ በፍርሃት ተውጣ ነበር። ስለ በደላቸው ሁሉም ጌታን ምሕረትን የሚጠይቁ ልዩ ትኩረት ነበረኝ። ስለ ምሕረት ሲማልዱና ሲያለቅሱ ከኔ ጋር የነበረው ብርሃን የለበሰ አካል ሌላ ነገር ላሳይህ፣ ወደዚህ ለሚመጡ ነፍሳት ምን እንደሚጠብቃቸው አለኝ። እኔም በመገረምና በፍርሃት ተከተልኩት። ከነበርንበት ቦታ አልፈን እንደገና የሚገርም ሌላ ነገር ተመለከትኩ። በእያንዳንዱ ክፍል የተዘጋጀ በክፍሉ መጠን የሚነድ እሳት አየሁ። በእሳቱ ውስጥ የተቃጠሉ አጥንቶች ተመለከትኩ። ከመቃጠላቸው ብዛት ወደ ጥቁር ቀለም ተቀይረዋል። የሚያሰሙት የስቃይ ድምፅ ጌታን ሲያዩት ምሕረት ይለምኑ ነበር። እነዛ ነፍሳት በምድር በነበሩበት ጊዜ አገልጋዮች፣ አጥማቂዎች፣ አጋንንትን ያስወጡ የነበሩ ነገር ግን ፍጻሜያቸው ከጌታ በመራቃቸው ወደ ሲኦል የወረዱ ናቸው። ጌታ ኢየሱስ የሲኦል መንገድ ተመልከት አለኝ። በመንገዱ እጅግ በጣም ብዙ ሰዎች ይጎርፋሉ። አንዳንዶቹ ክርስቲያኖች ናቸው፣ ይዘምራሉ፣ መጽሐፍ ቅዱስ ይዘዋል። ነገር ግን ወደ ሲኦል መንገዳቸውን ቀጠሉ። ሌላ መንገድ ጌታ አሳየኝ። ከመንገዶቹ ወደ ቀኝ የታጠፈች ነበረች፣ ቀጭንና ብዙ ሰው የማይታይባት ነበረች። እነዛ ክርስቲያኖች ግን ወደ ሲኦል በምትወስደው መንገድ ይጓዙ ነበር። ጌታ ሲያስረዳኝ እነዚህ ክርስቲያኖች ሁለት አይነት ሕይወት ያላቸው ናቸው አለኝ። እኔም ጌታ ሆይ እየጸለዩ አይደል አልኩት። ሌሎቹም ስምህን ጠርተው እያመለኩ ናቸው
አልኩት። ጌታ ግን አዎ፣ እረ እያለቀሱ ስሜንም ይጠሩታል፣ ስለ እኔ መልካም ነገር ይናገራሉ አለኝ። ነገር ግን ልባቸው በኃጢአትና በዝሙት የተያዘ ነው። በልባቸው ሐሰት፣ ክፉ ነገር፣ ማታለል፣ ጥላቻ፣ ክደት፣ ክፉ ሐሳቦች የተሞሉ ናቸው አለኝ። በአይምሮዬም የእግዚአብሔር ቃል በማቴዎስ 7:21 አስታወስኩ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ብዙ ክርስቲያኖች ነበሩ በሲኦል የተመለከትኩት። አሁንም ጥላቻና ክደት አስተዋልኩባቸው። በምድር በነበሩበት ጊዜ በወንድሞቻቸው ጥላቻ በሲኦልም ያንጸባረቁ ነበር። ብዙዎች በምድር የነበሩበት ቤተ ክርስቲያን ይነቅፋሉ። መሪዎቻቸውና አገልጋዮች የነበሩ ስም እየጠሩ ይሳደቡ ነበር። በሲኦል መኖራቸው ምክንያት በወንድሞቻቸው ጥላቻ ስለነበራቸው ነው። መጽሐፍ ቅዱስ ሲያስተምረን ግን ወንድሙን የሚጠላ እሱ ነፍሰ ገዳይ ነው ይላል። ነፍሰ ገዳዮች ደግሞ የእግዚአብሔርን መንግሥት አይወርሱም። መጽሐፍ ቅዱስ ወንድሙን ደንቆሮ ብሎ የሚሳደብ ሁሉ የገሃነመ እሳት ፍርድ ይገባዋል ይላል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። ማቴዎስ 5:22። መጽሐፍ ቅዱስ ወንድምህን አትጥላ፣ የሚያጠፋ ከሆነ ገሥጸው፣ ነገር ግን ወንድምህን አፍቅረው ይለናል። ብዙ ሰዎች ወዴት እንደሚሄዱ አያውቁም። በምድር ሕይወታቸውን መደሰት፣ መዝናናት ብቻ ይወዳሉ። ከሴቶች ጋር፣ ከወንዶች በተለያየ ጭፈራ ቦታ መዝናናት ሕይወት ይመስላቸዋል። ብዙዎች በወጣትነት ዘመናቸው መዝናናት ማለት የዕድሜያቸው ውጤት ይመስላቸዋል። በዚህ ምድር የሚያስደስተው ነገር ግን ከጌታ ጋር ጊዜ ማሳለፍ ነው። እግዚአብሔርን ይቅርታና ምሕረትን መጠየቅ ይገባናል። እነዚህ በሞትና በኃጢአት ጎዳና የሚጓዙ ወገኖቻችን በሲኦል ብዙ እነሱን የሚመስሉ ሰዎች ተመልክቻለሁ። በምድር በቅድስና የኖሩ የነበሩ ግን በቂምና በጥላቻ ምክንያት በሲኦል የሚገኙ ጌታን ሲመለከቱት ለዳግም ዕድል ሲማለዱ አየሁ። ነፍሴ ስለ እነሱ በጣም አዘነች። አንዲት ሴት በሩቅ ተመለከትኩ። ሴትየዋ መጽሐፍ ቅዱስ እንደምታነብ ትመስል ነበር። ስለ ወንጌል በተለይም በዮሐንስ 3:16 ያለውን ቃል የምትሰብክ ትመስል ነበር። እኔም ጌታ ሆይ ቃልን ሰብክ አይደለም? ለምን ወደ ሲኦል መጣች ስል ጠየቅኩት። ጌታም ባሏን ይቅር እንድትለው በተደጋጋሚ ነገርኳት፣ ነገር ግን አልሰማችኝም። በዚህ የኃጢአቷ ወደ ሲኦል ወረደች አለኝ። ለሰዎች ኃጢአታቸው ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። ማቴዎስ 6:14። ሴትየዋ በአንዲት ወንጌላዊ ቤተክርስቲያን ለ40 ዓመታት በወንጌላዊነት አገልግላለች። አሁን ግን በሲኦል ትገኛለች። ጌታን አንድ ዕድል ጠየቀችው ባሏን ይቅር እንድትል። ነገር ግን ሁሉ ነገር ዝግ ነው። ዘመኗ በሲኦል ሆነ። መጽሐፍ ቅዱስ ከባልንጀራችን ያለን ነገር በፍጥነት መፍትሄ ማድረግ እንዳለብን ይናገራል። ማቴዎስ 5:7 በጌታ ቤት ስለ ምሕረት የምትማልድ ስለ ሌሎች የምታለቅስ ከሆነ በምሕረት ስር ሆነ፣ ነገር ግን ሌሎችን ይቅር ለማትል የማትችል ከሆነ የማትጸልይ ከሆነ ሕይወትህ በአደጋ ውስጥ ናት። በተለይ ይቅር ማለት እጅግ በጣም ጠቃሚ ነው። በሲኦል ያየኋት ሴት ከ40 ዓመታት የአገልግሎትና የስራ ድካም፣ የአገልግሎት ውጣ ውረድ፣ ሁሉ ነገር አጥታ ወደ ሲኦል ወረደች። አሁን ይቅር ያላልናቸው ካሉ ይቅር እንበላቸው፣ አሁኑኑ እናድርገው። ምክንያቱም ሴትየዋ የገጠማት ዕድል ያለ ጥርጥር እኛንም ሊገጥመን ይችላል። አንድ ጓደኛዬ ሲኦል ቀላልና ሊቋቋመው የሚችል ቦታ እንዲሁም ለጀግንነቱ የመፈተኛ ቦታ አድርጎ በማሰብ ሁሌ በሞትኩና በሲኦል አጋንንት ፊት ለፊት አይቻቸው ሲያሰቃዩኝ ባየው ይለኝ ነበር። የጓደኛዬ ሞኝነት እጅግ ያሳስበኝ ስለነበረ
ስለ ሲኦል አስከፊነት መሰከርኩለት። እሱ ግን አቋሙን አልቀየረም ነበር። እኔም በእርግጥ ጌታ ኢየሱስ እንደ ግል አዳኝህ አድርገህ ካልተቀበልከው የተመኘኸው በእርግጥም ታገኘዋለህ። ነገር ግን አንተ እንደገመትከው ሳይሆን ልትቋቋመው የማትችለው ዘላለማዊ ስቃይና ጸጸት ነው አልኩት። ከዕለታት አንድ ቀን ይህ ጓደኛዬ መታመም ጀመረ። ጤንነቱ እያሳሰበን መጣ። አሁን ይድናል ብለን ስናስብ እሱ ግን ባሰበት። ወደ ሆስፒታል ተወስዶ ጠቅላላ ምርመራ አደረገ። የምርመራው ውጤትም የኤችአይቪ ኤድስ በሽተኛ መሆኑ ተነገረው። በዕለቱ ስለ በሽታው የነገረው ዶክተር እንደ መርዶ ነጋሪ አሰበው። ሕይወቱ ጨለመበት። የሚይዘው የሚጨብጠው ነገር አጣ። ተስፋ ባንዴ ቆረጠ። እኔም ያ ጀግንነት መስሎ ስለ ሲኦል ያወራ የነበረ በሞትኩና ከመናፍስት ፊት ለፊት በተገናኘው ያለኝ ጓደኛዬ በዚህ ደንግጦ ሳየው እግዚአብሔር ለፈውስ ተማጸነው። እኔም አሁን ጌታ ኢየሱስ እንደ ግል አዳኝ አድርገህ ተቀበለው፣ ስምህን በሕይወት መዝገብ አስመዝግብ አልኩት። የሲኦል አስከፊነት ከያዘው በሽታና ፍርሃት የባሰ እንደሆነ ተገነዘበ። ጌታ ይመስገን። ጌታ ኢየሱስ እንደ ግል አዳኙ አድርጎ ተቀበለ። ከዘላለማዊ ሞት ከሲኦል አመለጠ። በጌታ መሆን በእግዚአብሔር ንጹሕና ነቀፌታ የሌለብን ማለት አይደለም። ኃጢአት ማድረጋችን የሥጋ ለባሽ ባህሪያችን ውጤት ነው። ነገር ግን ዕለት ዕለት ንስሐ በመግባት በእግዚአብሔር ቤት ጌታን ማገልገል፣ ሌሎችን ማገልገል ይኖርብናል። በቅድስና እግዚአብሔርን በመፍራት መኖር አለብን። ጌታን የማናውቅ ከሆነ አሁኑኑ ጌታ ኢየሱስ ብቻ ከኃጢአታችን ሊያነጻን የሚችል መሆኑን አምነን ወደ ጌታ እንመለስ። ይህ ሁሉ ጌታ ካሳየኝ በኋላ ያየሁት እንደ መሰክር ነፍሴ ወደ ሞተው አካሌ መለሳት። ዳግምም በምድር የመኖር ዕድል ሰጥቶኝ ቀረው። ሕይወቴ ጌታ ብቻ አገልግዬ እንዳልፍ ነገረኝ። ጌታ ኢየሱስ ሆይ በቶሎ ይመጣል። አሜን።